ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች ሰላም ናችሁ ሆይ? ሰላምታዬ በያላችሁበት ይድረሳችሁ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ተመልሻለሁ። ወደ ቻናሌ ስትገቡ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለው ያው እንግዲህ ሰሞኑን የተፈጠረ አንዳንድ ነገር አለና በጣም ማለት የሆነ እንትን ይለኛል። እኔ በጣም ነው የሚያስፈራኝ እንደዚህ አይነት ነገር እንዲህ ለማውራትም የሆነ ለማሰብም አእምሮዬ ላይ በቃ የሆነ ሰላም አይሰጠኝም። ግን እና ለምንድን ነው ግን እንደዚህ አይነት እንደዚህ አይነት ውሳኔ የምንወስነው ማለት ነው? በጣም ነው የሚያስጠላው የእውነት። ሰው እኮ ሁሌ ትክክል ናችሁ አይልም። ሁሉም ሰው ሊያደንቅ አይችልም። ሁሉም ሰው ሊወድ አይችልም። በዛም ልክ ደግሞ ሁሉም ሰው ማንንም ሊጠላ አይችልም። እና ሰው እንደዚህ አለኝ፣ ሰው እንደዚህ አይነት ኮሜንት ሰጠኝ ያው በአብዛኞቹ በኮሜንት ነው የራሷን ያጠፋችው ምናምን ይላሉ። አንዳንዶቹ ደግሞ በቃ በሰው ተክዳ ነው ምናምን ይላሉ። ግን በቃ ሰው ነው። የሆነ ሰዓት ላይ ይመጣል፣ የሆነ ሰዓት ላይ ይሄዳል። እንኳን አይደለም ትላንትና ከትላንት ወዲያ የምናውቀው ጓደኛ ይቅርና ያው እናትና ልጅ ራሱ የሆነ እንትን እያለ አይደል እንደ እርስ በርስ አታስፈልግኝም አላስፈልግሽም እየተባባል አይደል እንዴ? ለምንድን ነው ግን በዚህ ልክ ለራሳችን እንትን የማንለው? ማለት ራሳችንን የማንጠብቀው ለምንድን ነው? የእውነት እኔ በጣም ነው ያሳዘነችኝ። ሰው ይክዳ፣ በቃ ምንም ሰው ይሄዳል፣ ሰው ይመጣል። በቃ ኢስ ኖርማል፣ ምንም ማለት አይደለም። እንዴት ሰው በቃ እየተከበረ ህይወቱን እንዴት ሰው የሆነ መጥፎ ኮሜንትም ሰጠኝም ይበል ኦር ደግሞ የሆነ ሰው ከዳኝም ምንም ይበል እንዴት ራሱን ያጠፋል? በማርያም እንዴት! አረ በጣም ነው የሚያስጠላው። እና ደግሞ እኔ አላቅም የመጨረሻው ዘመን ላይ ሆነን ነው ማለት የትውልዱ መጨረሻ ሆነን ነው እኛ የመጨረሻው ዘመን ትውልድ ሆነን ነው እኛ። ለምንድን ነው ጆሮአችን ጥሩ ነገር የማይሰማው? በጣም ነው የሚያሳዝነው በእውነት በጣም። ደግሞ ገና ወጣት ነች፣ ገና ብዙ ማድረግ የምትችል ብዙ ሰዎች ብዙ ወጣቶች ያው ከሷ የሚያናነሱ ወጣቶች ልጆቹ ብዙ ትምህርት የምትሰጥ ልጅ ናት። ጎበዝ ናት። በዛ ላይ ቲክታክ ላይ ከዚህ በፊት በእውነት እኔ እንትን አልላትም አላቃትም ነበር። ግን አሁን ሰሞኑን እንደዚህ እንትን ላይ ቲክታክ ላይ ምናምን እንትኗ ቪዲዮዋ ሲዘዋወር ሳይ በጣም ጎበዝ ናት፣ ኮንፊደንስ አላት ምናምን በቃ አሪፍ እንቅስቃሴ ላይ ያለች ሰው ነች። እና እንደውም እኛ በቃ የሆነ ሰርተን ብዙ ተከታይ ኑሮን ነገ ህይወታችንን እንቀይራለን ልክ እንደ ገሌ ምናምን የምንላት አይነት ወጣት ናት አይደለ? እንዴት በዚህ ታክል እንዴት! እና የስንት ሰው ህልም ላይ እየኖረች ያለች ወጣት ለምንድን ነው እንዲህ ባንዴ ተስፋ ያስቆረጣት? በጣም ነው የሚያሳዝነው ማርያምን በጣም። እና ደግሞ ለምንድን ነው እንትን የምንሆነው እኛ? በተለይ የሆነ ኔጌቲቭ ኮሜንት በጣም ሴንሲቲቭ የምንሆነው እኛ ሴቶች ነን። ለምንድን ነው? እና ያው እኔ ከእናንተ ተሽዬ እንደዚህ ልመክራችሁ ምናምን አይደለም፣ ግን በቃ እንኳን አይደለም ሰው በቃ ከሰው ጥሩ ነገር መጠበቅ አይደለም ይቅርና እኛ ራሳችን እያወቅን የሆነ እናጠፋለን፣ እንሳሳታለን አይደለ? ግን ራሳችንን ምን እናደርጋለን? አሁን ወይ ይሆናል
በቃ ልሞክር ሊሆን ይችላል በሚል እኮ ብዙ ስህተት እኮ እንሰራለን እኛም በግላችን በራሳችን ህይወት በስራም ሊሆን ይችላል ከቤተሰብ ጋር በቃ እኔ ያልኩት ሊሆን ይችላል ብለን እኮ ከቤተሰብ ጋርም እኮ እንደዚህ የሆነ ተቀያይመን ምናምን ልናስደብራቸው እንችላለን። ግን ምን እናደርጋለን አሁን ራሳችን በቃ አንዳንዴ ሰው ከራሱ ጋር ይጣላል አይደለም? ይጣላል። እኔ እጣላለሁ በበኩል አንዳንዴ ማድረግ ያለብኝን ነገር ሳላደርገው ስቀር ምናምን በጣም ነው እንትን እምለው። በጣም ነው የሆነ መናደድም አይደለም የሆነ መጸጸትም አይደለም ብቻ ከራሴ ጋር በጣም ግብ ግብ ገጥማለሁ። ግን ደግሞ እንደዚህ አይነት ነገር ደግሜ እንዳላደርግ ምናምን እጠነቀቃለሁ እንጂ ራሴ ላይ ምንም አይነት ነገር አላደርግም። ከሰውም ጋር ለሰውም የሆነ ጥሩ የሰራ ጥሩ ሰርቷል ተብሎ ይታለፋል። የሆነ ቅሬታ በእኔ እይታ ወይም በእናንተ እይታ የሆነ እንትን የሚል ነገር ካለ በቃ አስፈላጊ ነው ብላችሁ የምታስቡትን ኮመንት መጥፎም እኮ ሊሆን ይችላል። በእናንተ እኛ ትክክል የእናንተ የሚሰማችሁን ነገር ስትጽፉ ወይም እኔ የሚሰማኝን ነገር ስጽፍ እዛ ሰው አእምሮ ጋር ትክክል ላይሆን ይችላል። ስድብ ኦር ደግሞ ንቀት ምናምን አድርጎ ሊያየው ይችላል። ያ ሰው ግን ምንም ማለት አይደለም። የዛ ሰው እይታ ነው እንጂ ያ ሰው እንደዛ ነው ማለት አይደለም እኮ እና ከራሳችን ጋር ቢሆን ኖሮ ያ ነገር ከራሳችን ጋር እናስተካከላለን፣ ነገ እንደዚህ እንላለን ምናምን ብለን እናልፈዋለን እንጂ ከራሳችን ጋር ብንጣላ የሆነ ነገራችንን እንትን አንልም አይደለ? አናጠቃም አይደለ? ምክንያቱም ራሳችንን ጥፋተኛ እንደዛ የሆነ ሰው ደግሞ ከሰው ጋር ሲሆን ደግሞ የሆነ ንቆ ማለፍ በቃ ንቆ የሆነ ሰው ጥሩ ኮሜንት ሲሰጥ ኦኬ በጣም አለመደሰት። ምክንያቱም ዛሬ ጥሩ ኮመንት የጻፈ ሰው የሆነ ነገር ስሰራ ስህተት ነው በእኔ እይታ ትክክል ሆኖ በዛ ሰው የተሳሳተ ነገር ነው ብሎ ካሰበ የሚሰማውን ኮሜንት ነው የሚጽፍልኝ። ሰው ምንም እንትን ልል አይገባም። ምንም ሴንሲቲቭ ሊሆን አይገባም። መጥፎ ኮመንት ተጻፈ ብዬ ጥሩ ኮሜንትን ቢጻፍ በዛ ልክ እንዲሆን እንደዚህ ብሎ ጻፈ ምናምን ብዬ እንቧ ከረዮ ልል አልችልም። ምክንያቱም የሆነ ሰዓት ላይ ሰሳሳት መጥፎ ኮሜንት ሊኖር ይችላል። ይኖራልም ደግሞ ይችላል ሳይሆን በቃ ኦፍኮርስ ይኖራል። ግጥም አድርጎ ነው የሚኖረው። በዛ ሰዓት ራሴ ላይ የሆነ ነገር እንትን እንዳለን ራሴ ላይ የሆነ መጥፎ ስሜት እንዳይፈጥርብኝ ማለት ነው። እንደዛ እንትን እምለው እንደዛ ማድረግ እየተቻለ በቃ ሁሉንም ነገር የሆነ ቀለል አድርጎ መኖር እንደዛ ቢሆን ነው ጥሩ። እና መውዶችዬ ያው እንደዚህ አይነት ነገር በህይወታችን ላይ ሊፈጠር ይችላል። ጥሩም ነገር መጥፎም ነገር ሊመጣ ይችላል ብለን በማሰብ የሆነ ለሚሰጠን ነገር ራሳችንን ከመጠን በላይ ማስደሰትም ከመጠን በላይ ማስከፋትም ከመጠን በላይ ማዘንም አይጠበቅብንም። እንኳን በቃ የሆነ ይህ ራስን ማጥፋት ማለት እኮ የሆነ ከአእምሮ በላይ ነው። የእውነት ከአእምሮ በላይ ነው። ሰው ራሱ እንትን ነው ኮንትሮል ሲያደርግ ዝም ማለት ካለበት ዝም ይላል። መናገር ካለበት መመለስ አለበት። እንትን ላይ ፓርት ላይ ይመልሳል ምናምን ለሚጠየቀው ጥያቄ ምላሽ ይሰጣል ምናምን። ግን እንደዚህ ማድረግ ራስን ማጥፋት ከአእምሮ በላይ ነው። በቃ ማለት በቃ ምንም እንትን የለም። ከዛ በላይ ምንም የሚሆን ነገር የሚፈጠር ነገር የለም። ግን እንደዛ ነገር ውስጥ እንደዛ አይነት ስሜት አእምሯችን ላይ ከመምጣቱ በፊት በቃ ለምንም ነገር እንትን አለ ማለት ነው። አለመጨናነቅ ነው። ሰው አደነቀኝም ብሎ ያው አብዛኞቹ እነዚህ ታዋቂ ሰዎች የሆነ እንትን ስትረስ ውስጥ የሚገቡት የሆነ በቃ የሆነ እውቅና በመጣ ሰዓት ሁሉም ስለሚወዳቸው ሁሉም ስለሚያጨበጭብላቸው ሁሉም ጥሩ ነገር እንትን ስለሚላቸው በቃ ከመጠን በላይ ራሳቸውን ያስደስታሉ። እና የሆነ መጥፎ ነገር ያደረጉ መስሎ ከታየው የኛ ሰው ደግሞ
ከመናገር ወደ ኋላ አይልም። ለነገ የሚባል ነገር የለም። በቃ ለነገ የሚባል ነገር የለም። ኢቭን በቃ መኖር የለባትም እንደዛ የሚንሰፈሰፍለትን አይነት ሰው ከሆነ ጊዜ በኋላ መኖር የለበትም። በቃ እሱማ እንደዚህ ብሎ ማጥፋት አለብን እሱ ራሱን ማያጠፋ ከኛ ማጥፋት አለብን ብሎ የሚናገር ማህበረሰብ ነው ያለን። በቃ እኔ እስካየሁት ድረስ እንደዚህ አይነት ማህበረሰብ ነው ያለን እና እንደዚህ አይነት እንትን ነው ያለን። በተለይ የዚህ ሚዲያ ላይ ማለት ነው። ሌላው ላይ አይደለም። ሚዲያ ላይ ያለው እንትን ማህበረሰብ እንደዛ ነው። በቃ የሆነ ስህተት ካገኘበት በቃ ኢሚዲየትሊ በቃ መወገድ ያለበት ብሎ የሚያስብ ሰው ነው ሚዲያ ላይ ያለ እና እንደዚህ አይነት ነገር ስላለ ፕሊስ ውዶቼ በቃ የሆነ ራሳችሁን ስትረስ ውስጥ ይከታል ብላችሁ የምታስቡትን ነገር ደግማችሁ እንኳን ማሰብ አይጠበቅባችሁም ላችኋለሁ። ያው ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ ውዶቼ። አዲስ ጀማሪ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ወዳችኋለሁ።